መቼም ቢሆን ኢንሻአላህ ይሄንን በሙሉ ልብ ኢኽዋን ከምንድነው እየፈራን ያለነው እኛ ጦርነት አላወጅም የማንንም እምነት መብት አልነካም የየትኛውንም ስርዓት አልተቃወምም ህገ መንግስቱ ይከበር ጥያቄያችን ነው አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩት በእምነታችን ላይ ጣልቃ አይግቡበት ይሄው ነው ጥያቄያችን አላሁ ሌላ ምንም ጥያቄ የለንም አው የገቡ አካላቶች አሉ ያውጡ ትካሻችን ከብዶናል እጃቸውን ያንሱልን አንቀበላቸውም ከዚህ በኋላ ይሄን ነው እናምን የሚገባን ስለምንድን ነው መቆም መቻል አለበት ስለምንድን ነው የሚያሸብሩ ሽብር የፈጠሩት እነሱ እንጂ አይደለም እኛ የጠየቅነው ጥያቄ ነው ጥያቄያችንን መልስ መስጠት እነሱ ናቸው ሌላ ጥያቄ የእናንተን ጥያቄ ፖለቲከኞች እየተጠቀሙበት ነው እኛም ያላችሁ ይሄን ነው አላቸው ሌሎቹ እንዳይጠቀሙበት ቶሎ መልስ ሰጣችሁን ወደ ቤታችንና ወደ ስራችን ይሄድ ያላቸውና ይሄን ነው አሁንም ደጋግመን የምንጠይቀው ሌላ የማንም መጠቀሚያ መሆን አይፈልግም ሙስሊሙ ለዚህም እንደማይሆን ስድስት በሚሊዮን የሚቆጠር ህዝብ አንድ ቦታ ላይ የተሰበሰበ ድንጋይ ሳይወረውር የማንንም መብት ሳይነካ ማንንም ላይ ችግር ሳይፈጥር ከቤት ወጥቶ በሰላም እየተመለሰ መሆኑን እየተመለከቱት ነው ያሉት አንድ ቦታ ላይ ጥቂት ሰዎች ተሰብስበው ቁጥራቸው አነስተኛ የሆኑ ሰዎች ተገኝተው ምን ያክል ችግር እንደሚፈጠር ያውቁታል በሌላ ስብስቦች ላይ ሙስሊሙ ግን ሚሊዮን ተሰብስቦ አንዳች ድምጽ ሳያሰማ ጥያቄውን ብቻ አቅርቦ ነው እየተንቀሳቀሰ ያለው ከዚህ አንፃር አሁንም ነገም ከነገ ወዲያም ደጋግመን የምንጠይቀው እኛ መሪዎቻችን እኛ እንጂ ምን መርጣቸው እነሱ አይደለም እኛ መምረጥ ካለብንም ደግሞ መቼ መምረጥ እንዳለብን የት መምረጥ እንዳለብን በመቼና በምን አይነት ሁኔታ መስፈርት መምረጥ እንዳለብን መወሰን ያለብን እኛ እንጂ እነሱ አይደሉም ኢኽዋን ስለዚህ አሁንም ሙስሊም ማህበረሰብ ነው የሚወስነው ይሄ አካል ነው ምን ያስፈልገኛል እኛኮ በግልጽ ቃል አንድ ሰው ጋር ስንነጋገር ነገርናቸው ለአንድ ፖለቲከኛ በቃ ይሄን ሁሉ ችግር የፈጠረብን መጅሊስ ነው አይደል አዎ መጅሊስ ለኛ ይጠቅመንም አላቸው እስካሁን ጠቅሞና ያውቃል ቅድም እንደተነገረው በአባቶቻችን በእነ ሐጂ መሐመድ ሳኒ ዘመን አልፏል መጅሊሱ አሁን ያለው መጅሊስ የሚመጣው ሁሉ እየጠቀመን አይደለም ከጉዳት ውጭ ሐጅና ዑምራው ከሆነ በጉዞ ወኪል እንሄዳለን በቃ ተውት መጅሊስ አያስፈልግብንም ይቅርብን መስጊዶቻችን እኛ እናስተዳድራለን አላቸው አይ መጅሊሱን እኛ እንፈልገዋለን አሉ ስለዚህ እነሱ የሚፈልጉት ከሆነ ለነሱ የሚጠቅም ለኛ የማይጎዳ መጅሊስ እንኳን ይፍጠሩልን ይሄን ድል እናገኝ ይገባል የሚጠቅም መጅሊስ ይመጣል ብሎ ማሰብ ከባድ ሊሆን ይችላል ለምን የሚመጡ ሰዎች ምን እንደሆኑ ምን እንደታሰበልን እያየነው ስለሆነ ያለነው ከዚህ በኋላ ማንንም ይምጣምንም ሙስሊሙ ማህበረሰብ ስለመብቷው የትም ቦታ ቢሆን ዝም የሚልበት አንደበት አይኖረው እስከ መጨረሻው ለሐظ ድረስ የተሰጠው ህገ መንግስታዊ መብቱ ሳይሸራረፍ ማግኘት ያለበትን ነገር አግኝቶ መድረስ ያለበት ቦታ ላይ ይደርሳል ይሄ ጥያቄያችን እስከ መጨረሻው ድረስ ምላሽ ሊያገኝ ይገባል በመቀጠል እኔ እዚህ ጋር ተያያዥነት ባለው መልኩ ማስተላለፍ የምፈልገው መልእክት አሁንም በተለይ ዑለማዎች ወጣቶች ያላችሁን ኃላፊነት ልትዘነጉ አይገባም ይህን ስል እድሜያል የገፋው ወላጆችም ሚናቸው ቀላል እንዳልሆነ ልታሰብ ይገባል ዑለማዎች በእስልምና ታሪክ ውስጥ በታሪክ አጋጣሚ የዲንን ኃላፊነት የተሸከሙ ሰዎች ዲኑን ከምን እስከ ምን እንዳደረሱ ሁላችሁም ታውቃላችሁ አገራችን የነበሩትን ዓሊም ቅድም ኡስታዝ አደም ካሚልን ወንድም አህመድ ዲን ጀበልን ሲጠቃቅሷቸው ሰምታችኋል ወደዛ ልመለስ በእስልምና ታሪክ አጋጣሚ በታሪክ አጋጣሚ ከባድ ፈተናዎች ተፈጥረዋል ለዚህ ነው ይሄ ኒዕማ ነው ያልኩት ብዙ ጊዜ እስልምና ፈተና የሚፈጠርበት ምን ሲሆን ነው ጠላት ከውስጥ ሲወጣ ነው ዛሬ ግን ከውጭ ነው የመጣው እነዚህ ዛሬ የሙስሊሙ እርስ በርስ ግጭት ይሉታል ሙስሊም ያልሆነ አካላቶች ያመጡትን ነገር ለመመለስ የተደረገ ያለ ሂደት እንጂ ሙስሊሙ አልተጋጨም ይሄ ማስመሰያ የሆነ ወይም ደግሞ እነሱ ሊፈልጉትና ሊሰሩት የፈለጉትን ነገር ለማሳመር የተጠቀሙበት እንደሆነ እናውቃለን ሙስሊሙ ከሙስሊሙ ጋር አልተጋጨም አልተጣላም እውነት ሐቂቃ ሙስሊም የሙስሊም ችግር ያለበት አካል ዑለማዎች ባሉበት መሬት ላይ መጥቶ ተወያይቶ ያሉበትን ልዩነቶች በፍቅህም ሆነ በተለያዩ ጉዳዮች ላይ መፍታት ይችላሉ ዑለማዎቻችን በልዩነትም እንዴት ተከባብረው እንደኖሩ እናውቃለን የእስልምና ጉዳይ ሲሆን